ሩትና ኦርፋ ኑኃሚን እግዚአብሔር ቤተልሔምን እንደጎበኘ ስትሰማ ብድግ አለችና ልትሄድ ስትል ሁለቱ ተከተሏት። ሲከተሏት ወደ ነው የምትሄድ ተልጃቸው ተከተለች ካንቺ ጋር አራ ተመለሱ ኧረ አይሆንም ተመለሱ ብላ ኑኃሚን ጉዞ ስትጀምር ተከተሏት መጡ። ሞዓብና እስራኤል የሚዋሰኑበት ቦርደር ድረስ መጡ። ተመለሱ እንጂ አለች። አንመለስም ብለው እሪ ሲሉ አይ ስሜታዊ አትሆኑ አለቻቸው። ምክንያታዊ ነው እንደዚህ ቆሙ ተነሱ ነው ቆሙ አለችና እንዴ አለቻቸው። ታዩኛላችሁ? አዎ ትልቅ ሴት ሆኛለሁ። አዎ እናት ነኝ አርጅቻለሁ። እዛ ሄጄ አላገባም ግን እንደው ሄጄ አገባው ይባል አለቻቸው። ባገባ አልወልድም እንደው እግዚአብሔር ታምሮ አያልቅምና ቦልድ የወለድኩት ልጅ አድጎ ያገባችኋል እንዴ አለች። አያገባንም ተመለሱ ያገናኙን እኮ ጉዳይ ነው ተመለሱ። እኔ የምትገርመኝ ኦርፋ ናት ተንፈራፍራ ስማት ያሰበችው ኑኃሚን አገሯ ገብታ አግብታ ልጅ ወልዳ ልጅ አድጎ ያገባኛል ብላ ነው ማለት ነው። የኑኃሚን ፈተና ከባድ ነው። የድሮ ማትሪክ ነው። የድሮ ማትሪክ ያው ድሮ የተማረን ነው የምናውቅ። ተመለሰች። ከዛችኛዋንም ያዘቻት። ነይ ቁሚ እንዳታለሽ ቁሚ። አቤት ወደ እናትሽ ቤት ሂጂ እግዚአብሔር ካንቺ ጋር ይሁን ብላ መረቀቻት። ፈትቼሻለሁ አይዞሽ አትፍሪ እናትሽ ቤት ግቢ እንደ አዲስ ኑሮሽን ቀጥይ ሂጂ ስትላት ሩት ቆመች። ደግመን በዚህ ጉዳይ እናወራም አለቻት። እንዴት? የምትሄጂበት እሄዳለሁ አለቻት። የምትኖሪበት እኖራለሁ የምትሞችበት ጋር እቀበራለሁ አለቻትና አምላክሽ አምላኬ ሕዝብሽም አየ ካሞሽን ክዳ ያህዌን አምላክሽ አምላኬ አይባልም። ገባ? ሕዝብሽ ሕዝቤ ሊሆን ይችላል ሲቲዝንሺፕ ነው። አምላክሽ አምላኬ ግን አይሆንም። እምትኖርለትና እምትሞትለት ጉዳይ ነው። ያንቺ አምላክ የኔ ይሆናል ሕዝብሽ ከዛ ሕዝቤ ይሆናል። አልመለስም እንደማትለያ ስታቅ ይዛ ተሻገረች። ታውቁታላችሁ ታሪኩን። ስትቃርምን ስትል ቦዔዝን አገኘች። ከቦዔዝ ጋር እሱ አጀ የንጉሥ ዳዊት ቅድሚያት ሆነች ሩት። ኢዮቤድን አይደለች? ኢዮቤድ እሴይ ዳዊት የንጉሱ የዛ የታላቁ ንጉሥ የእስራኤል ትልቁ ንጉሥ ዳዊት ነው። የንጉሱ ቅድሚያት የመሲሁ የሩቅ ዘር። መሲሁ ግንዱ ውስጥ ከገቡ ሴቶች መካከል ብቸኛ ሞዓባዊት